ጠረጴዛው የተሰራበት ፕሮሰሱ ልክ አይደለምና ይሄን ጠረጴዛ እንደገና አፍርሰን ፈጭተን ፋብሪካ አስገብተን አፈራርሰነው ፈጭተን ዱቄት አድርገን እንደገና አቡክተን ምክንያቱም ኢትዮጵያ እንዴት ተገነባች በማ ተገነባች በማ ፕሮሰስ ተገነባች ባንዲራ የተነሳው በዮሐንስ ዘመነ መንግስት ነው ማን ነው ቴዎድሮስ ሞከረ እጅ እየቆራረጠ እየገደለ ገደል እየከተተ ኢትዮጵያን ሞከረ እንግሊዞች መጥቶ ፈርድ ያበሉት ራሱን ገደለ ሪአክት ያረኩ ነው በእናትህ አልቃ አትግባ አይ በቃ ከይቅርታ ጋር ዝም ብለህ እየረበሽክ ነው አይ ምንም እየረበሽኩ አይደለም አይ ይኸውልህ ያንተ ስላልተመቸ ነው አይዲያ እንደዚህ አትበለኛ ሰለሞን ሶሪ በቃ ልጨርስ በቃ ምክንያቱም ከአጀንዳ ወጥተህ የተሰራ ይኸውልህ የተሰራ የሚባል ነገር አለ ዝም ብሎ የኢትዮጵያ አሰራር እኔ ስናገር ከርዕስ ውጪ ነው የሚሆነው አይደለም ሌሎቹ ሲናገሩ ከርዕስ ውጪ አይደለም ለሳቸው ልከራከራልክ ጨረስክ አልጨረስኩም ሰለሞን አልጨረስኩም የኢትዮጵያ የተሰራችበት ሂደት ለምሳሌ ኢትዮጵያ ስትሰራ ምን በጉልበት ነው ምንነካ አይደለ አይ በጉልበት አይደል ቆይ ቁጭ በል አንተ እኔ አስጨርሳለሁ ቆይ ቁጭ በል ይሄ ነው ያየ ችግራችሁ አየው አይደል ቁጭ በል እኔ አስጨርሳለሁ አንተ ቁጭ በል ቆይ ቁጭ በል አንተ አሁን ቴዎድሮስ ገደለ ምናምን ትላለህ ምንድነው እዚህ ሩስ ቆይ አንዴ ቀረጻ ላይ ነን አየር ላይ ናችሁ ቆይ አንተ ቆይ ሰጣለሁ ቁጭ በል አንተ ተው ቆይ ተረጋጋና ቁጭ በል እኔ አስጨርሳለሁ ቁጭ በል አንተ ቆይ አንተም በቃ አንዴ ማይኳን ላስቸግር አልጨርሳልክ በቃ እሺ አንዴ ዝም ብለህ አንዴ ቃ ግን ኢትዮጵያ የተሰራችበት ፕሮሰስ ልክ አይደለም ሰፊ የኢትዮጵያን ትሪቶሪ ያዝ ነው ኦሮሞን በተደጋጋሚ ስላነሳችሁ ማለት ነው ኦሮሞዎች ኢትዮጵያ የተሰራችበት ፕሮሰስ ጃገማ ኬሎን ታነሳላችሁ እና ሀብተ ጊዮርጊስ ነግረን ታነሳላችሁ እነሱ ምኒልክ እንደ ኮንደም የተጠቀመባቸው ኦሮሞዎች ናቸው እንጂ ኦሮሞ ኢትዮጵያዊነት በምትሉት ፕሮሰስ ውስጥ እነ ጃገማ ኬሎ ኮንደም ሆኖ ሊሆን ይችላል እነ ጎበና ኮንደም ሆኖ ሊሆን ይችላል ምኒልክ ተጠቅመውባቸው ጥሏቸዋል በፕሮሰሱ የተሰራችበትን ፕሮሰስ አልተስማማንም 55 ሚሊዮን ኦሮሞ ህዝብ አልተስማማንም ጠረጴዛውን እንደገና አፍርሰን ፈይተን እንስራው ነው ታሪክን ተመልካላችሁ ትሩዙን አትይዙ አለቀ በቃ ጭቆና እኮ እዚሁ የኦሮሞ ስራ አስሬ ይነሳል አለቀ እዚህ ይነሳል ሰለሞን ከዛ ይጫናል እናንተ ጎል ለማግባት ነው የምሞክሩት ሚዲያው ስራ ያዛችሁ ማስቆም ስለቻለ እዚህ ደግሞ በቦክስ ሊማታ እንዲህ ይጋበዛል ዩሲ ይሄ ነው ሌሎቻችሁ ታገግደል አንዴ ላጠቃለው በሎጂክ ሰለሞን እየሰማኝ ነው በሎጂክ አለማመን በክርክር አለማመን በሐሳብ አውትፑት አለማመን እንስሳነት ነው ለዚህ ነው በጉልበት የሚያጨበጭ አንዴ ከይቅርታ ጋር በቃ